ቁጥራቸው ከ48 በላይ የሆኑ ተማሪዎችን ከተለያዩ ቦታ ከዳበርጋ ከሜታ ሮቤና ሜታ ወልቂጤ እንደዚሁም ከንጭኒ ከተለያዩ ቦታ የተወጣጡ የሰንበት ትምህርት ቤት አባላትና የሰበካ ጉባኤ አባላት የሆኑ ተማሪዎች ተምሮ ማስተማር ተምረው በየወረዳቸው ወርደው እንዲያስተምሩ ተደርጓል። ለዚህም አንድነቱ ያደረገው ግብአት ምንድነው ከተባለ አንደኛ ትምህርቱ ማመቻቸት ነው፣ ሁለተኛ ግብአቶችን የትምህርት ግብአቶችን ማመቻቸት ነው፣ ሶስተኛ ደግሞ ቀለባቸውን በሁለት ወር የሚሆን ቀለባቸውን የሰፈረው ያው ከነዚህ በተገኘ በጎ አድራጎት ከከፍቀና ከተማ ከሰንበት ትምህርት ቤቶች አንድነት ከአዲስ አበባ በተገኘ ከመምራን ከሰንበት ትምህርት ቤቶች እና ከተለያዩ በጎ አድራጎት በተደረገ ነገር ይሄ ትምህርት እንዲያገኙ በማድረግ የበለጠ ትምህርት እንዲያገኙ ተደርጓል። በመቀጠል በ2011 ዓ.ም ደግሞ ድጋሚ ፖለታ 4 የሚሆኑ ተማሪዎች ከተለያዩ ቦታ ከዚህ የተወሰዱ ድጋሚ ትምህርቱን እንዲያገኙና ያን እንዲበረታታ ተደርጓል። በተጨማሪ ለነዚህ አራቱም ወረዳዎች የተለያዩ የመማሪያ መጽሐፎችን ለማመቻቸት ተችሏል። አንድ በጎ አድራጎት የሚያደርግ ደግሞ እዚሁ በቤታችን ቅድስት ድንግል ማርያም ቤተክርስቲያን ከእንጨት የተሰራ 20 ወንበር በድጋፍ አድርጎ አስገብቶልናል እና የተለያዩ በጎ አድራጎቶች እየተሰሩ ነው። ነገር ግን አሁንም ይሄ በቂ ነው ማለት አይቻልም። ለምን እጅግ በጣም ሰፊ የሆነ ክፍተት አለ። ቀደም አባታችን ለመጥቀስ እንደሞከሩት ሁለት ከአሉት አብያተ ክርስቲያኖች ምንም አገልግሎት የማይሰጡ የተዘጉ ቤተክርስቲያኖች እንዳሉ ተነግሮናል። እግዚአብሔር አምላክ ከረዳን ይሄን ሁለቱ ቤተክርስቲያን ስሬ መድኃኔዓለምና ግቢ ቅዱስ ሚካኤል ቤተክርስቲያኖች አሁን ተሰማኑ ሁኔታ የተዘጉ ስላሉ እነሱን ቢያንስ